የመሰለ የሩዝ ቂጣ ጋግሮ መብላት እያለ ሩዝ ሰለቸኝ ይባላል እንዴ? እንደዚህ የሩዝ ቂጣ ጋግሮ መብላት እያለ ሩዝ ሰለቸኝ። ሩዙን መጀመሪያ ጥሬውን ትፈጩታላችሁ በቀላጣ። ጥሬውን ከፈጫችሁ በኋላ ታቦኩታላችሁ። ካቦካችሁት በኋላ በዚህ ትፈጩታላችሁ። ከዛ ይሄን የመሰለ ቂጣ ትጋግራላችሁ ማለት ነው። ይኸውላችሁ እኔ እስከዛሬ ተሸውጃለሁ። ዱቄት የለም እያልኩኝ ቤት ውስጥ ዱቄት የለም እላለሁ። ለካ ዱቄት ባይኖርም ግን ጥሬውን መዘፍዘፍ ይሻላል መሰለኝ። ጥሬውን መዘፍዘፍ ይሻላል መሰለኝ ከመፍጨት። ጥሬውን ዘፍዝፎ ማሳደር ይሻላል መሰለኝ። እኔ አሁን ብዙ ስራ ነው የሆነብኝ። መጀመሪያ ፈጨሁት። ከፈጨሁት በኋላ አቦካሁት። ካቦካው በኋላ ደግሞ በዚህ ፈጨሁት። መጀመሪያ ጥሬውን በቀላጣ ፈጨው። መጀመሪያ ላይ አይታችሁታል። የመጀመሪያ ቪዲዮ ላይ አይታችሁታል ብዬ እርግጠኛ ነኝ። አይታችሁታል ብያለሁ። እና ይሄ የምትመለከቱት ፍርኖ ዱቄት ሳይሆን ሩዝ ነው። ሩዝ ነው እንደዚህ እየጋገርኩ ያለሁት። አይገርማችሁም? ዛሬ ጠዋት ተንስቼ ምን ልብላ እያልኩ ነበር። ለምን መሰላችሁ? እንትን የለም፣ ኩቡዝ የለም፣ ሳሙና የለም፣ ፍርኖ ዱቄት የለም። ቂጣ እንዳልጋግር ሩዝ ብቻ ነው ቤት ውስጥ ያለው። ምን ማድረግ አለብኝ ብዬ ስል ይሄንን ቆይ እንደዚህ አድርጌ ላብካና ለምንድን ነው እኔ ሩዙን የማልመራመርበት? ሩዙን ፈጭቼ የማላቦካው? አንድ ጊዜ እዚህ ሚዲያ ላይ አንድ ልጅ ምስር ቂጣ ጋግሬያለሁ ስትለኝ እሰማለሁ። የኔ አሰሪ የምስር ቂጣ ነው የምትበላው አለች እና ስታሳየን ነበር። አሰሪዬ አለች የምስር ቂጣ ነው የምትበላው ብላ እያሳየችን ነበር ልጅቷ። እንደዚህ ይደረጋል ማለት ነው። እንደዚህ ይደረጋል። እንደዚህ አድርጋችሁ ምርጥ ቂጣ ትበላላችሁ ማለት ነው። ምርጥ ቂጣ፣ ኬክ የሆነ ቂጣ። ቂጣ ቢሏችሁ ቂጣ መሰለ እንዴ? አሁን ይሄ ሩዝ ነው። ሩዙን ነው ፈጭቼ ያቦካሁት። እኔ ግን ምን አረኩኝ? ጨው ትንሽ፣ ካሜራ፣ እንቁላል፣ ቤኪንግ ፓውደር፣ ትንሽ ስኳር ጣል አደረኩበት። ግን ስኳር አልወድም። አረጓ ልጅ ትበላለች ብዬ ነው ከኔ ጋር ስኳር አድርጉበት ስላለችኝ ነው። ይገርማችኋል፣ ተመራመርኩ ማለት ነው። ለራሴ እኮ ነው፣ ለራሴ። አይገርማችሁ? እንደዛ ነው።